ሰላም ጤና ይስጥልኝ ወደ ፋስት ሬት ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ኤርትራና ኢትዮጵያ በቀይ ባህር ጉዳዩ ተፋጠውና ከባድ የጦርነት ዝግጅት እያደረጉ እንደሚገኝ በሚገለጽበት በአሁኑ ወቅት ከመከላከያ ወደ አስመራ ከባድ መልእክት ተልኳል። ወደ ቀይ ባህር ተጠቃሚነቷ ለመመለስ ዝግጅቷን እያጠናቀቀች የምትገኘው ኢትዮጵያ ቀይ ባህርን የሚቆጣጠሩ ዘመናዊ ጀቶችና ሰው አልባ ድሮኖች ማዘጋጀቷም ተገልጿል። እንመለስበታለን። በሌላ መረጃችን ደግሞ በሽሬና በከፍተው ጥቃት ከባድ ምት ያረፈበት ህወሓት በተማረኩ ሰራዊቶቹ አማካኝነት ሚስጥሩ ለዓለም ተሰራጭቷል። ስለ ጦርነቱ ሲወራ ከነበረው በላይም ከታጣቂዎቹ አንደበትና ከሰብአዊ ተቋማት ከባድ ጉር ተሰምቷል። በዚህ በኩል ደግሞ በትናንትናው የድሮን ጥቃት የተዳገጠው ህወሓት በራያ የጦርነት ዝግጅቱን የመጨረሻ ምዕራፍ ላይ መድረሱ የተሰማ ሲሆን የአርሚ 22 ታዛዦች ደግሞ በዚህ ጦርነት ከተሸነፍን ለወሬ ነጋሪ አንተርፍም ስለማለታቸው አክለን በዝርዝር ይዘን ቀርበናል። ላይክ እና ሼር እያደረጋችሁ አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ኢትዮጵያ ወደ ቀይ ባህር የምታደርገው ጉዞ በርካታ እንቅፋቶች ቢኖሩትም ጥያቄው በጠቅላይ ሚኒስትር አብይ አህመድ ይፋ ከተደረገ በኋላ ግን በርካታ ስኬቶች መታየታቸው እየተነገረ ይገኛል። ኢትዮጵያ የባህር በር ያስፈልገኛል፣ የባህር በር የህልውና ጉዳይ ነው ካለች ጀምሮ ኤርትራ ሊወረር ነው በሚል የድረሱልኝ ጩኸት ስታሰማ የቆየች ቢሆንም አሁንም የኤርትራን ፍርሃት የሚጨምር የኢሳያስን ጉልበት የሚያረድ ጥብቅ መረጃም ከመከላከያ ይፋ ሆኗል። በኢትዮጵያና በቀይ ባህር መካከል ያለው ቁርኝት ፈጽሞ ሊበጠስ የማይችል ዘላለማዊ እውነት መሆኑ እየተገለጸ በሚገኝበት በአሁኑ ወቅት ቀይ ባህርን የሚቆጣጠሩ የአምስተኛው ትውልድ ጀቶችና ዘመናዊ ሰው አልባ አውሮፕላኖች ዝግጁ መሆናቸውን ነው ከመከላከያ ይፋ የተደረገው። ይህ መልእክት በቀጥታ ለአስመራ መንግስት የተላከ እንደሆነ የተገለጸ ሲሆን አየር ኃይል በርካታ ቁጥር ያላቸው ጀቶችና ሰው አልባ ድሮኖችን በእጁ እንደታጠቀም ይህም ለሀገር ውስጥ ተልዕኮ ሳይሆን ለብሔራዊ ጥቅሞች ለሚጀምሩ ግዳጆች በማለት እንደሆነ ነው የተገለጸ የሚገኘው። የኢትዮጵያ መከላከያ ሰራዊት አሁን ላይ በሰው ኃይል ብዛት ብቻ ሳይሆን በጥራት በዘመናዊ ወታደራዊ ሳይንስና በላቀ ሳይንስ ቴክኖሎጂ የተመሰረተ አስተማማኝ አቅም ገንብቻለሁ ሲልም ገልጿል። የኢትዮጵያ አየር ኃይል በሚቀጥሉት ዓመታትም አቅሙን ይበልጥ ለማሳደግ ግልጽ እቅድ ይዞ እየሰራ ሲሆን ከአራተኛው ትውልድ የውጊያ አውሮፕላኖች ወደ አምስተኛው ትውልድ የማሸጋገር ሂደት ላይ እንደሚገኝም አሳውቋል። በዚህም የሱ-30 እና ጄ10 የጦር አውሮፕላኖችን ጥቅም ላይ የዋለ መሆኑ ሲገለጽ የላቀ የሰው አልባ አውሮፕላኖችና የኤሌክትሮኒክስ ውጊያ መሳሪያዎችም ተቀናጅተው ጥቅም ላይ የዋሉ መሆናቸው የተነገረው። የኢትዮጵያ ወታደራዊ ስትራቴጂ ከየብስ ውጊያ ባለፈ የባህር ኃይል አቅምና የውሃ ሀብቶችን ደህንነት የመጠበቅ ብቃትን ያካተተ ሀገራችን በቀጠናው ባላት ወንዞችና ግድቦች ላይ ያላትን ብሔራዊ ጥቅም የሚያስከብር አቅም ፈጥሯል የተባለ ሲሆን ይህ የሰራዊቱ ብቁ ዝግጅትን ብሔራዊ ጥቅሟን ለሚፈታተኑ ታሪካዊ ጠላቶች ጠንካራ መልእክት የሚያስተላልፍና ሀገራችን ክብሯን በየዋህነት አሳልፋ እንደማትሰጥ የሚያረጋግጥ እንደሆነም ተመላክቷል። በቀጠናው የሚገኙ ታሪካዊ ጠላቶች የህዳሴ ግድቡን ግንባታ ለማስተጓጎል ያደረጓቸው ሊነገሩ የማይችሉ የጥፋት ሙከራዎችን በማክሸፍ ረገድ የመከላከያና የደህንነት ተቋማት የማይተካ ሚና መጫወታቸውም ይታወቃል። ኢትዮጵያ እያስመዘገበች ያለችውን የኢኮኖሚ እድገት ማሳካት የምትችለው ይህ ጠንካራ የመከላከያ ተቋም ሲኖር ብቻ መሆኑ በግልጽ የሚታይ ሲሆን በሀገራዊ ለውጡ መሰረትም የመከላከያ ሰራዊት ከማንኛውም የፖለቲካ ወገንተኝነት ነጻ ሆኖ የሀገር ሉዓላዊነት፣ የህዝቦችን ደህንነትና ብሔራዊ ጥቅማን ብቻ የሚጠብቅ ህዝባዊ ተቋም ሆኖ እየተገነባ እንደሚገኝ ከፍተኛ የሰራዊቱ አመራሮች በተደጋጋሚ ሲገልጹ እንደነበር አይዘነጋም። በቀጣይ መረጃ ሐምሌ 25 ለ23 ሰዓታት እንደቆየ በተነገረለት የህወሓት ኃይሎች ከሱዳን በመነሳት በመከላከያ ላይ በሽሬና ስለከፈቱ ውጊያም በመከላከያ የተማረኩ የህወሓት ታጣቂዎች አስገራሚ ምስክርነት ሰጥተዋል። በሽሬና ግንባር የተካሄደ ውጊያም በሺዎች የሚቆጠሩ የህወሓት ታጣቂዎች ያለምንም ተጋድሎ እጃቸውን በመስጠታቸውም ለውጊያ ሳይሆን ለማረክ ብቻ ነው ወይ የመጡት የሚያስብል ክስተትም ሆኗል። ይህንን አስገራሚ ሁኔታ ተከትሎም ኤፒ የተማረኩትና ወደ ሱዳን የሸሹትን ታጣቂዎች በማነጋገር ሰፋ ያለ ዘገባም ይዞ ወጥቷል። በዓለም አቀፍ ሚዲያዎች በስፋት እየተሰራጨ ባለው ቪዲዮ ምስልና ዘገባ መሰረትም አብዛኞቹ የህወሓት ታጣቂዎች ምንም አይነት የውጊያ ፍላጎት እንዳልነበራቸውና ጦርነቱ በምክንያት እንደሚካሄድ እንኳን እንደማያውቁ በግልጽ ተናግረዋል። ከተማሪዎቹ አንደበት እንደተገለጸውም የመከላከያ ሰራዊቱ ከየት መጣ ሳንለው በድንገት ከበበን፣ እኛም በቀላሉ ተማረክን በማለት ሁኔታው ምን ያክል ያልታሰበ እንደነበርም አስረድተዋል። ከዚህም በተጨማሪ ጦርነቱ እንዴት እንደተጀመረ ጋዜጠኞች ሲያብራሩም እኛ የትግራይ ታጣቂዎች የመተኮስ ፍላጎት አልነበረንም፣ ነገር ግን አብረው የነበሩ ሌሎች የውጭ ዜጎች ታጣቂዎች መተኮስ በመጀመራቸው የተኩስ ልውውጡ ሊጀመር ችሏል ብለዋል። በዚህም ድንገተኛ የተኩስ ልውውጥና ፈጣን የመከላከያ ከበባ ምክንያት አብዛኛው የህወሓት ሰራዊትም ለመዋጋት ከመሞከር ይልቅ እጁን መስጠት መርጧል ብለዋል። የተወሰኑት በተለያዩ አቅጣጫዎች ድንበር አቋርጠው ወደ ሱዳን የሸሹ ሲሆን በሺዎች የሚቆጠሩ ታጣቂዎች ግን ያለ ከባድ ውጊያ በመከላከያ ሰራዊት እጅ መግባታቸውን ዘገባ አመላክተዋል። ታጣቂዎች የውጭ ዜጋ በማለት የገለጿቸው ዜጎችም የየትኞቹ ሀገሮች እንደሆኑ በግልጽ ባይጠቆምም የሱዳንና የኤርትራን ጨምሮ ለከባድ መሳሪያ የተቀጠሩ የሌሎች ሀገራት ዜጎችም ሊኖሩ እንደሚችሉም እየተነገረ ይገኛል። በዚህም በሽሬና ውጊያ በደረሰ የድሮን ጥቃት በደርዘን የሚቆጠሩ ሰዎች ሲገደሉ ከ30 በላይ የሚሆኑት መቀበራቸውን ደግሞ ቅድሚያ ለሰብአዊ መብቶች ኢትዮጵያ አስታወቀ። በሽሬና አካባቢ የተፈጸመው የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት ደግሞ በከተማ መድኃኔዓለም ቤተክርስቲያን መቀበራቸውን የዓይን እማኞችን ምስክር አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገለጸ።
ገለጸ። ተቋሙ እንዳመላከተውም በፌዴራል መንግስትና በትግራይ ኃይሎች መካከል እየታየ ያለው ወታደራዊ፣ ፖለቲካዊና አደገኛ ፍጥጫም ሁኔታ እየተባባሰ ይገኛል ብሏል። ተቋሙ ከሐምሌ እስከ ነሐሴ 2026 በአካሄደው ምልከታ መሰረትም በክልሉ እየተካሄደ ያለውን የግዳጅ ወታደራዊ ምልመላ፣ የወታደር ኃይል ማሰባሰብና በነሐሴ 1 2026 በሻይና አካባቢ የተከሰተውን የጦርነት ሁኔታ ወደ ሰፊ ጦርነት ሊሻገር እንደሚችል አደገኛ አመላካች ነው ብለዋል። ከዚሁም ጎን ለጎን ህወሓት ድርጅት በ2021 አውሮፓውያን አቆጣጠር ተመርጦ የነበረውን ነገር ግን በፕሪቶሪያው ስምምነት መሰረት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙና የክልሉ ስራ አስፈጻሚ አካላት ማዋቀሩ ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበ ሲሆን በሁለቱ ወገኖች ስር ባሉ መገናኛ ብዙሃን የሚሳጩት የግጭት ትርክትና ጠባጫይ ንግግሮችም ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ ማሳየቱን ጠቅሷል። በሪፖርቱ መሰረትም ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የጣለው ገደብ የሰብአዊ ሁኔታውን ያባባሰ ሲሆን በክልሉ የወጣውን የህዝብ ህልውናን ደህንነት መጠበቅ አዋጅ ቁጥር 366/2026 ተከትሎም የብዙዎች ነጻነት እንደተገፈፈም አመላክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላውን በመቃወማቸው ከ10 በላይ እናቶች መታሰራቸውን የልዩ ሕክምና ባለሙያው ዶክተር አለማጎስ፣ ጋዜጠኛ ተአምር አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በቀጣይ መረጃ በራያ አላማጣ በተወሰደው ከባድ የድሮን እርምጃ ከፍተኛ ኪሳራ እንዳስተናገደ እየተነገረ የሚገኘው ህወሓት ተጨማሪ ታጣቂዎችን ወደ ራያ ቆቦ አካባቢ በእግር እንቅስቃሴ ማስጀመሩ ተነግሯል። የህወሓት ታጣቂዎች ትናንት አመሻሹን አዲስ የእንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመራቸውን ከአካባቢ የተገኙ መረጃዎች አመላክተዋል። ታጣቂዎቹ የቆቦን የግራ መስመር በመከተል ወደ ዞብል ተራራ፣ ቦርቦራና ጎብዬ መስመሮችን በመያዝ እንቅስቃሴ ያደርጉ እንደሚገኙም ተነግሯል። ይህም በ2013 ዓ.ም ክረምት ወቅት በነበረው ጦርነት የተጠቀሙትን ወታደራዊ ስልት እንደገና ለመድገም ያለመ ይመስላል ነው የተባለው። በትናንት የድሮን ጥቃት የህወሓት ጦር ከባድ ድንጋጤ ውስጥ እንደገባ የተገለጸ ሲሆን በዚህም በአሁኑ ሰዓት የ43ኛ ታጣቂ ክፍል በከፍተኛ ፍርሃት ተውጦ በተራራ ላይ ወደሚገኝ ምሽጎች አፈግፍጓል የተባለው። ከፊት ለፊታቸው የአፋር ሚኒሻዎችና የመከላከያ ሰራዊት ተደቅነውባቸዋል። ከዚህም በተጨማሪ የነጻ መሬት ኃይሉ ቲፒኤፍ በስፍራው ፊት ለፊት ይገኛል ሲሉ የአካባቢ ምንጮች ገልጸዋል። በተፈጠረው ከፍተኛ ድንጋጤ የተነሳም ከባድ መሳሪያዎቻቸውን ይዘው እየሸሹ ይገኛሉ ሲሉ የሚያክሉት ምንጮቹም በተጨማሪ ጥቃት ይደርስብናል በሚል ስጋትም መሳሪያዎችን ያለማቋረጥ ከአንድ ቦታ ወደ ሌላ ቦታ እያዘሩ እንደሚገኙም ገልጸዋል። አርሚ 26 በትናንትናው ጥቃታቸውን ለመጀመር አቅዶ የነበረ ቢሆንም በታጣቂው ክፍል ላይ የደረሰው አውዳሚ የድሮን ጥቃት እቅዳቸውን አጨናቅፎ በእጅጉ አስደንግጣቸዋል የተባለው። በራያና አላማጣ ከቀበሌ አስተዳደር ጀምሮ ያሉ ሁሉም መዋቅራዊ አመራሮችም የጥፋት ቡድኑ በመካድ ወደ ነጻ መሬት ቲፒኤፍ ገብተዋል ሲሉ ምንጮቹ የገለጹ ሲሆን በዚሁም እያንዳንዱ የህወሓት ጦር እንቅስቃሴ ጥቆማም ለቲፒኤፍ በቀጥታ እየደረሰ ይገኛል የተባለው። አሁን ላይ በአካባቢው ግጭት ቀስቃሽ ምልክቶች እየታዩ ነው ያሉት ነዋሪዎቹም የህወሓት አርሚ ሐውልት አዛዥም በአሁኑ ጦርነት ከተሸነፍን ለወሬ ነጋሪ አንተርፍም ሲሉም ከባድ መልእክት ማስተላለፋቸው የመጪውን ጦርነት ከባድነት አንጸባረቀ ሆኗል። በአሁኑ ጦርነት ከተሸነፍን አንድም የትግራይ ሊቅ አይተርፍም ሲሉ አዲሱ የአርሚ ሐውልት አዛዥ ገለጹ። አሁን የሚገጥመን የህልውና ጦርነት በአሸናፊነት ካጠናቀቅን አንድም የትግራይ ሊቅ በህይወት አይተርፍም፣ ይልቁንስ መቀጣጫ ሆኖ መራር ዋጋ ይከፍላል ሲሉም አዲሱ የአርሚ ሐውልት አዛዥ ኮሎኔል ገብረ እግዚአብሔር ገብረ ሰላማ ገለጹ። ኮሎኔል ገብረ እግዚአብሔርን ይበሉ እንጂ ቁጥሩ ቀላል የማይባል በሀገር ውስጥና በውጭ የሚገኝ የትግራይ ሊቅም ከጦርነት ይልቅ የሰላም አማራጭ እንደሚሻል እየገለጸ ሲሆን በሺዎች የሚቆጠሩ የትግራይ ወጣቶችም በክልሉ ተግባራዊ እየተደረገ የሚገኘውን አስገዳጅ አፈሳ በመቃወም በየቀኑ ወደ መሀል ሀገርና ወደ ስደት በማምራት ላይ እንደሚገኙም በገለልተኛ ተቋማት ጭምር የሚወጡ ሪፖርቶች ያረጋግጣሉ። የተወዳጆቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ፣ በታደምጧቸው ታተርፉባቸዋላችሁ ብለን የመረጥናቸው ልጃ መረጃዎቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።